it's okay to be you ችግር የለውም ራስህን ሁን ኦተንቲሲቲ አላር ሶሻል ሚዲያ ላይ ይመጡና you are perfect the way you are ምንም አይደለም ምንም ማለት አይደለም በራስህ አትፈር ችግር የለውም ኢቭን ሳይኮሎጂስቶች ሳይቀር አንዳንድ ዩቲዩብ ቻናሎች ላይ ምናምን እሰማለሁ የተማሩ ሳይኮሎጂስቶች ሳይቀር በተለይ ሞደርን ሳይኮሎጂ ላይ በቃ embrace your flaws ምናምን ችግሮች እንኳን ቢኖሩብን እነሱን embrace አድርጋቸው it's part of life it's part of you ምናምን የሚል kind of motivation የሚመስል ውሸት አለ በተለይ በዚህ በሶሻል ሚዲያ ዘመን የኛ ጄነሬሽን በተደጋጋሚ ኮምፈርት እንዲሰጠው ተብሎ በተደጋጋሚ እየተነገረ ያለው አንዱ ውሸት ይሄ ነው ለቤተሰብ actually provide ማድረግ ማትችል ከሆነ ህይወትህን በጥሩ ሁኔታ አትሊስት እንደው ፋይናንሻሊ ሳትቸገር not only financially ደግሞ አእምሮህ ጤነኛ ሆኖ በራስ ደስተኛ ሆነ ምናምን ማትኖር ከሆነ it's not okay to be you ወፍረሽ ፕላስ ሳይዝ እየተባልሽ ወይ የተባልክ ያባበሉህ ከሆነ የምትኖረው it's not okay to be you ፊት መሆን አለባችሁ ጂሞን ስራ ላይ ጠንክረ ከሰራ ጥሩ ገቢ ስለምታገኝ ቅንጡ ሆቴል ሄደህ ልትዝናና ትችላለህ ከስራ በተጨማሪ ግን ራስ ላይ ጠንክረ ከሰራ ያን ቅንጡ ሆቴል ትገዛዋለህ ወጣቱ ጠቢቡን ሰው ጠየቀ በዚህ ዓለም ትልቁ ሸክም ምንድነው ብሎ ጠቢቡ ሰው ምንም ሳያመነቱ መለሱ የኔ ልጅ የዚህ ዓለም ትልቁ ሸክምማ ምንም አለመሸከም ካልዘራ አታጭድ ማንም አይመጣ ማንም ከእንቅልፍ ቀስቅሶ ከአልጋ አስነስቶ አሪፍ ደሞዝ ያለው ስራ እንካ ብሎ አይሰጥህ ማንም ከህይወት ላይ ወስዶ ላንተ መቶን ሚስት ላንተ መቶን ፍቅረኛ አግኝቼልሃለሁ ብሎ አያገናኝህ ራስ መነሳት አለብህ ማንም አይመጣ ማንንም አትጠብቅ ያንተን ህይወት ማንም አይቀይረው ራስ መነሳት አለብህ ደራሲ ስብሐት ገብረ እግዚአብሔር አገርህ ላይ አብዮት ባታስነሳ ራስ ላይ ግን ታላቅ አብዮት አስነስተ የምትፈልገውን ሁሉ መቀየር ትችላለህ ይለናል ራስ ላይ አብዮት ምንም ሊያድናችሁ የሚመጣ ሰው የለም nobody is coming to save you ይሄ ሲወራ ቀላል የሚመስል ግን ደግሞ የህይወት ህግ መሆን ያለበት ነገር ነው እና እኔ ይሄንን ሪያላይዝ ያደረኩ ጊዜ ነው the most dangerous የሆነው የራሴን ፓርት አንሎክ አድርጌያለሁ ብያሰብኩት ምንድነው either ያለሁበት ሰርክል እኔን ኮንስትራክቲቭ ሆኖ የተሻለ ቦታ ላይ እንድደርስ ያግዘኛል ካልሆነ ግን ያለኝ ኦፕሽን absolutely ካት ማድረግ ነው እና the moment እሱን ሪያላይዝ አደርግና ብቻዬን መቆም እንደምችል ስገባኝ የዛኔ ነው ለኔ አሁን በጣም ላይፍ ቼንጂንግ ሞመንት ነው የማስበው the moment በራሴ መቆም እችላለሁ የማንም ኦፒኒየን አልፈልግም የዲሳይድ ሳደርግ which is ከዩኒቨርሲቲ ሙቭ አውት ሳደርግና ለኔ ያቺ ሙቭ አውት የማድረግ ዲሲዥን አንደኛ ማንም አድርጎት አላየሁም ዊርድ ነበር ለብሶ ለምዶ ተከራይተ የምትወጣው ዩኒቨርሲቲ ተማሪ ያለህ እንቷል ብር አልነበረኝም ተከራይቶ ለመውጣት ግን የዛኔ ምንድነው ያየሁት የሆነ አምቢሽን አለ አንዳንዴ ውስጥ ይቃጠላል በጣም ያነድሃል የሆነ አምቢሽን ኤክሰርሳይዝ ካልተደረገ ይሄ መክሊት ጸጋ ኤክሰርሳይዝ ካላደረከ ውስጥ ነው የሚበላህ በቃ ይበላኛል ስለዚህ የሆነ ትክክል እንዳልሆነ ነው የሚገባው ከዛ I had to do it ምንም ሳማክረው ኮንስትራክቲቭ የሆነ ነገር የሚሰጠኝ ሰው የለም የሚገባው ሰው የለም ስለዚህ I had to do it ብቻዬን በወጣም ምበላው አላጣም ሰርቫይቭ አደርጋለሁ ኮምፕሊትሊ ወስኜ ከሰመር ስንመለስ ሂጄ ከፍዬ መዋት አድርጌ ጠበቅኩኝ በጣም ብዙ የቅርብ ጓደኞችም ነበሩኝ እንዲሁ ደግሞ ዝም ብሎ በጀማ የምንሰበሰባቸው ነበሩና ነገርኳቸው ብቻዬን ሙቭ እንዳደረኩኝ ከዛ በፊት አብረን የሆነ ያህል ጊዜ አሳልፈናል ከዛ ግን አሁን ብቻዬን ልኖር ነው ሲባል ያ በጣም አንኮምፎርታብል ነበር እንዴት ሳትነግረኝ ማለት ለከተደበቀ ነው እንደዚህ ግን I had to do it ማለት ያንን ባላረግ ኑሮ ለራሴ ውለታ መዋል ነበርብኛችን ነገር ዲሳይድ አድርገው ከዛ ግን በቃ አየሁት ታውቃለህ አልሞትም ለካ ስለ አትሞትም ብቻህን ቀኑን ሙሉ መዋል ለካ ትችላለህ ለካ የሆነ ስልክ ሳይጠራ ከሰው ጋር ሳታወራ ማታ ከስራ በኋላ ሃንጋውት ሳታረግ ምናምን ለካ ትችላለህ ምን ነው it's possible ያንን ሪያላይዝ አደርጋው ስለዚህ ዋው ጭብዬ ጠረጴዛዬ ላይ ወንበሬ ላይ ቁጭ ብዬ እየሰራሁኝ በቀን 10 ሰዓት 11 ሰዓት እየሰራሁ አክቹሊ ገንዘብ ሜክ ማድረግ ይችላል ከዛ ገስዋት ያ መሆን ሲጀምር ገንዘቡ ሲመጣ ፕሮግረሱ መምጣት ሲጀምር ሪሌሽንሺፓችን ጥሩ እየሆነ መጣ ማለት ሪስፔክቱ የተሻለ እየሆነ ሲመጣ ይሄን አላቅም ነበር እንዲህ እንደሚሆን አላቅም ነበርና ከዛ በኋላም ለብዙም ሰው እንዲህ አድቫይስ ሰጥ ራሱ ለራስህም ለጓደኞችህም ዴት ለምታረጓቸውም ሰዎች ሲባል ራስን ቢልድ ማድረግ ነው አንተ የተሻለ ሰው ከሆንክ ሪሌሽንሺፑ የተሻለ ሰው ይሆናል ብዙ ነገር እየተቀየረ ይመጣል ያስባለሁ በተለይ ኢንካም ያንድ አመትን ዋጋ ማወቅ ከፈለክ የደገመን ተማሪ ጠይቅ ያንድ ወርን ዋጋ ማወቅ ከፈለክ ያለ ወራ የወለደች እናትን ጠይቅ ያንድ ሳምንትን ዋጋ ማወቅ ከፈለክ በየሳምንቱ ጋዜጦችን የሚያሳትም ድርጅት ጠይቅ ያንድ ቀንን ዋጋ ማወቅ ከፈለክ የወሳኝ ፈተናን ውጤት ነገ የሚሰማን ተማሪ ጠይቅ ያንድ ሰዓትን ዋጋ ማወቅ ከፈለክ ለመገናኘት የተቀጣጠሩ ትኩስ ፍቅረኛሞችን ጠይቅ ያንድ ደቂቃን ዋጋ ማወቅ ከፈለክ አውቶቡስ ለትንሽ ያመለጠው ሰው ጠይቅ ያንድ ሰከንድን ዋጋ ማወቅ ከፈለክ ከመኪና አደጋ ለትንሽ የተረፈን ሰው ጠይቅ የአንድ ሚሊ ሰከንድን ዋጋ ማወቅ ከፈለክ በኦሎምፒክ ሩጫ ለጥቂት የተቀደመን ሰው ጠይቅ ሁላችንም እኩል የተሰጠን ግን
በተሰጠን ልክ እየተጠቀምን ያልሆነ አንድ ትልቅ ስጦታ አለ which is called ጊዜ። ጊዜ ማለት ህይወት እንደማለት። ጊዜውን የሚያባክን ሰው ህይወቱን እንደሚያባክን ሰው ነው ይላል መጽሐፍ። ወንድ ልጅ ሊኖራቸው የሚገቡ 3 በጣም ኢምፖርታንት ነገሮችን ነግራችኋለሁ ዛሬ። የመጀመሪያው በጣም ኢምፖርታንቱ ነገር ከሬጅ ወይም ድፍረት ነው። ወንድ ልጅ በህይወት ውስጥ ብዙ ፈተና፣ መከራ፣ ችግር ሊገጥመው ይችላል። መከራ ችግር ብቻ ሳይሆን ብዙ ማታውቁት አንሰርቴን የሆናችሁበት አጋጣሚዎች ሊኖሩ ይችላሉ። በቃ አንዴ ወንድ ከሆናችሁበት ጊዜ ጀምሮ ፌስ የምታደርጓቸው ነገሮች በሙሉ ሁሌም ስትራግል ናቸው። አትሊስት ስትራግል ባይሆኑ እንኳ ራሳችሁን ኢምፕሩቭ ለማድረግ የምትጥሩ ሰዎች ስለሆናችሁ ሁሌም የተሻለ ነገር ላይ ለመድረስ የሆነ ነገር መሻገር ማለፍ ይኖርባችኋል። ስለዚህ እሱን የምታልፉበት ከሬጁ፣ ጥንካሬው፣ ድፍረቱ ሊኖራችሁ ይገባል። ድፍረት የሌላቸው ሰዎች ብዙ ጊዜ መውጫ የላቸውም። አሁን በእኛ ሀገር የሚባል አባባል አለ አይደለ? ደፋርና ጭስ መውጫ ያጣም ይባላል። ስለዚህ መውጫ እንኳን በሌለበት ቦታ ላይ መውጣት የምትፈልግ ከሆነ ደፋር መሆን መቻል አለብህ። ፔን ሊኖር ይችላል፣ መከራ፣ ስቃይ፣ እንግልት ሊኖር ይችላል። እነዛ ነገሮች ውስጥ ህመሙን ታሞ በዛ ውስጥ ማለፍ መቻል ነው ወንድን ወንድ ከሚያስብሉት ጠንካራ ነገሮች ውስጥ አንዱ። ኔልሰን ማንዴላም ስለዚህ ምን ይላል? ጠንካራ ወንዶች የሚባሉት ወይም ጎበዝ ወንዶች የሚባሉት ፔንን አቮይድ የሚያደርጉ ወይም ከህመም፣ ከመከራ፣ ከስቃይ የሚሸሹ ሳይሆን በዛ መከራ ውስጥ ማለፍ የሚችሉ ወንዶች ናቸው ይላል። ስለዚህ ወንድ ልጅ በዋናነት እንደ ወንድ ሊኖረው ከሚገቡት ካራክተሮች ወይም አንተ ውስጥ መኖር ካለባቸው ተብሎ ከሚጠሩት ካራክተሮች ውስጥ አንዱ ድፍረት መሆን አለበት። ብዙ ጊዜ ኢዝሊ ሳቲስፋክሽን ማግኘት ማለት ምን ማለት ነው? የአክሽን ሰው አለመሆን። አንድ ሰው በተደጋጋሚ ስለ የሆነ ስራ መጀመር በጣም እያወራ በሄደ ቁጥር ስራውን የጀመረው ይመስላል። አይምሮ በሪያሊቲና በወርድ መካከል ያለው ልዩነት አያውቀውም። ሚንስ ዛሬ 10 ገጽ መጽሐፍ አነበብኩ አይባል። አንዱ ድክመትህ ላይ ግን አተኩረ ስራ። እሱን ስታስተካክለው ማስተር ስታደርገው ወደ ሌላው ሄድ። አንድ የሚገርም ነገር በህይወት ይፈጠራል። ቁጥብ ትሆናለህ፣ ራስህን ትገዛለህ፣ ትኩረትህ በዓላማህ ላይ ይሆናል። መጀመሪያ ላይ ሰዎች ይጠይቁሃል፣ አንተ ምን ሆነሃል? ለምንድን ነው ዝም ያልከው ሰሞኑ ይሉሃል። ይሄ ጥሩ ምልክት ነው። በቀላሉ የሚመሩትን፣ የሚነዱትን፣ የሚያውቁትን ያንን የቀድሞ ማንነትን ይናፍቁታል። ይናፍቁት እንደዛ ማለታቸው ያንተ ችግር አይደለም። ያ ስሜታቸው የእስር ቤትህ በር እየተከፈተ መሆኑን የሚገልጽ ምልክት ነው። የቀድሞ ደካማ ማንነትህ እየሞተ መሆኑን ያሳያል። አንተ ቀዝቃዛ እየሆንክ አይደለም፣ አንተ ጠንካራ እየሆንክ። ዓለም በቀላሉ የማታወዛውዘውን ነገር ታከብራለች። የማይናወጡ ቲዮሪ ይበቃናል፣ አሁን ወደ ተግባር ግባ። ለውጥ የሚጀምረው እንደዚህ ነው። ወንድነት በኤምፓየሮች ዘመን ሮም በአንድ ቀን አልተገነባችም ይላሉ። እውነት ነው። ወንድም እንዲሁ በአንድ ቀን አይሰራም። አንዱ ድንጋይ በአንዱ ላይ እየተደረበ፣ አንዱ ሸክላ በሌላኛው እየተሾመ፣ በአንዱ ግዛት ላይ አንዱ እየተጨመረ፣ በአንዱ መንግስት ላይ ሰፊ ስርወ መንግስት እየተቋቋመ እንዲያ ነው። የሮም ኤምፓየር የዘመናት ልፋት ውጤት ነው። በደምና በአጥንት የተገነባ የወንዶች ርስት፣ ህግ ከስርዓት ጋር ወደ ተዋሃደባት፣ ወንድነት በታማኝነት በህግና በደም ወደ ተቀረጸባት የሮም ኤምፓየር እንኳን ደህና መጣችሁ። ይህ